ወገኖቼ እዚህ ያመነውን ጌታ እታች ወርደን እንዳንክደው አታውርደን ማለት የሚጠቅመው ለዚህ ነው። ወገኖቼ ብዙዎች ወደ እምነት ከፍታ ከመጣን በኋላ ወደ ክህደት ሜዳ ወርደናል። ከቆረብን በኋላ አፍርሰናል። ወደ አስደናቂ የጋብቻ ሕይወት ከመጣን በኋላ ፈተናል። በምስጋናውና በማህሌቱ ከቆምን በኋላ የተወደዳችሁ ክርስቲያኖች ደግሞ በጭፈራዎችና በናይት ክለቦች ተገኝተናል። እዚያ ካንተ ጋር ልኖር ካልን በኋላ አላውቀውም እስክንል ድረስ ስንወርድ የሚገጥመን ለዚህ ነው። ለዚህ ነው አታውርደን ማለት የሚጠቅመው። አታውርደኝ የሚለው እኮ ለዚህ ነው የሚያመና እና ቅዱስ ጴጥሮስ እና ቅዱስ ዮሐንስ በንስሐ ከተመለሰ በኋላ ቅዱስ ጴጥሮስ ጌታችን ከሙታን መካከል ከተነሳ በኋላ ወደ መቃብሩ መገስገስ ጀመሩ። ማርያም መግደላዊት ጌታ ተነስቷል ብላቸው አስታውሳላችሁ። ቅዱስ ዮሐንስ ወጣትም ስለሆነ ፈጣንም ስለሆነ ቀደም ቀደም እያለ ይሄዳል። ቅዱስ ጴጥሮስ ደግሞ ከኋላ ከኋላ ይሄዳል። እና አንድ መምህር አንድ ሊቅ ምን ይላል? እዩዋቸው፣ እነዚህ ደቀ መዛሙርት የደረሱበትን ከፍታ ተረዷቸው። ቅዱስ ዮሐንስ ቅዱስ ጴጥሮስ ሄዶ ስለነበረ የትም ቆይቶ ስለመጣ ቅዱስ ዮሐንስ ቅዱስ ጴጥሮስን አልናቀው። ቅዱስ ጴጥሮስም ቅዱስ ዮሐንስ በሚያሳየው ትጋት፣ በጀመረው ፍጥነት፣ በሚሄደው መሮጥ ቅዱስ ጴጥሮስ ደግሞ በቅዱስ ዮሐንስ ምቀኝነት አልተሰማቸው። ያኛው አናቀው ከርሞ የመጣ ነው ብሎ፣ ይሄኛው ደግሞ አልተመቀኘውም። የየድርሻቸውን ብቻ ያቅማቸውን ብቻ ይሰራሉ እንጂ ያለ። አዎ እዚህ ውስጥ ምን ውድድር አለ ወገኖቼ? እዚህ ውስጥ ምን ፉክክር አለ? እዚህ ውስጥ ምን አቅም ማሳየት አለ? እዚህ ውስጥ ምን መለካካት አለ ወገኖቼ? አያቸው ወደዚህ ከፍታ የሚመጡ ሰዎች ቅድም እንዳልኳቸው ውድድር፣ ፉክክር የለም፣ አይታሰብም ወገኖቼ። ስንቶች ተፎካክረን፣ ስንቶች ተለካክተን፣ ስንቶች መደቋቆስ ጀምረን እንዴ! እንኳን በውጩ በውስጡ ይኸው በፉክክር አልቀን የለ። እኔ ልደመጥ በሚሉ ድምፆች መካከል ብዙዎቻችን አዝነን የለ። እኔ ልምራ፣ እኔ አለቃ ልሁን፣ እኔ ገዢ ልሁን በሚባባሉ መካከል ብዙ ሳሮች ተጨፍልቀን የለ። እዚህ ጣዕም ውስጥ እዚህ ሕይወቱ ሲደርሱ ግን ፉክክር የለም፣ ውድድርም የለም፣ መለካካትም የለም። ድርሻቸው ብቻ ይወጣል። የሚንቅም የሚመቀኝም አይገኝም በዚህ ሕይወት ውስጥ ወገኖቼ። አያችሁ፣ ይሄ ከፍታ ኮርፊያ የሌለበት ከፍታ፣ ጥርስ መንከስ የሌለበት ከፍታ፣ አይን ደም መልበስ የሌለበት ከፍታ፣ ቅያሜ የሌለበት ከፍታ፣ ድርሻቸውን ብቻ የሚወጡበት ከፍታ። ይቺ ጥልቀት ያላት መንፈሳዊ ሕይወት ናት። ሰው ከፍ ሲል መውደድ፣ እኔ ያለ ማለት፣ የያቅሙን ብቻ ሰው እንዲያደርግ መፍቀድ። እንዴ አንዱ እንደዚህ ይሰራል፣ መልካም ከተሰራለት ከተሳካለት ይስራ። አንዱ ደግሞ አቅሙ ይሄ ይሆናል፣ እሱን ደግሞ ያድርግ። ለምንድን ነው ሁላችንም እንደ ራሳችን እንደኛ ካላደረጉ እያልን መከራ ምንበላው ምናበላው ወገኖቼ? እንዴ ይሄ የጎዳን እንደሆነ አታውቁ? አባቶቻችን እንደሚሉት
የአንድ ቤት ጣሪያ በሳር የአንድ ቤት ጎጆ ጣሪያ በሳር የሚሰሩ ሰዎች ሳር አይሻሙም ይላል። ወገኖቼ በዚህ ዘመን የአንዲቷን ቤተ ክርስቲያን ጣራ በሳር እየሰራን ጣራ ሰሪዎቹ ሳር እየተሻማን መሆኑን አተነው ነው? ባዶ ልናስቀረው ነው? ሽሚያ የበዛው፣ ውድድር የበዛው፣ እኔ መባባል የበዛው እያችሁ ወደዚህ ከፍታ ስላልመጣ ሁሉም እንደኔ ሊሆን ይችላል። እኔም እንደ ሁሉ ልሆን ይችላል። ቅዱስ ዮሐንስም ያዕቆብን ይሮጣል። ቅዱስ ጴጥሮስም እንደተሰጠው ጸጋ ያደርጋል። በቃ ያ በመፍጠሩ ሊኮረኮም አይገባም። ይሄም በመዘግየቱ ሊቃለል አይገባም። በጸጋቸው ያገለግላሉ። እንደውም አንድ ሊቅ ምን ይላል? ቅዱስ ጴጥሮስ አልክድህም ብሎ 3 ጊዜ ስለካደው ልቡ በጌታችን ፍቅር ቆስሎ ነበር ይላል። ለዚህ ነው ቅዱስ ጴጥሮስ እፍረት ስለተሰማው ፈጠን ብሎ መሄድ ያቃተው ይላል እንጂ መፍጠን አቅቶት አይደለም ይላል። አዎ አንዳንዶች የልብ ሸክም ኖሯቸው ዝም ያሉ ሊኖሩ ይችላሉ እኮ። ዝም ያሉ እንዴ? መናገር እየቻሉ ዝም ያሉ። መቃብሩ ጋር ሲደርሱ ግን ምን እንዳደረገ ታውቃላችሁ? ቅዱስ ዮሐንስ ቆመና ቅድሚያው ለቅዱስ ጴጥሮስ ሰጠዋ። በቃ ይኮ ነው። የምን መቀዳደም ነው? የምን መበላለጥ ነው? የምን መፎካከር ነው? ወገኖች አሁን ያለን በቤተ ክርስቲያን ውስጥ ያለን ሸክም አይበቃንም? እኔም ተነስቼ ሌላ ሸክም ልጫንበት፣ ያም ተነስቶ ሌላ ሸክም ይጫንበት። ይሄ ትውልድ ያለው ሸክም አይበቃው? ማለፍ የከበደው ሸክም አላንገዳገደው? እኔ ደግሞ ሸክምም ሆንበት። የውጭው ማቁሰል አልበቃ ብሎት የውስጥ መቆሳሰል ደግሞ ሰው እንዳናተርፍ ለማድረግ ነው። ፉክክር የለም፣ ውድድር የለም፣ መለካካት የለም፣ አሳይሃለሁ ማለት የለም፣ መገላለጥ የለም። ያቅማቸውን ብቻ ያደርጋሉ፣ ድርሻቸውን ብቻ ይወጣሉ። ወደዚህ ከፍታ የደረሱ ወደዚህ ልዕልና የደረሱ የተወደዳችሁ ክርስቲያኖች፣ ለዚህ ነው አታወርደኝ የሚባለው። ስራልኝ አይደለም፣ አርግልኝ አይደለም፣ ልስጥህ አምጣልኝ አይደለም፣ ለአንተ የኔ አይደለም። ምን አይነት ጥልቀት! ቃላት መግለጽ አቅቶኝ ማብራራትም ሳልችል ሕይወቱም ስለሌለኝ እንጂ የክርስትና ማዕከላዊ ሕይወት ያለው እዚህ ትምህርት ውስጥ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጥር ውስጥ የተወደዳችሁ ክርስቲያኖች ወደዚህ ከፍታ የወጣውን ሰው በርናባስ የሚባለውን አንድ የጌታችንን ደቀ መዝሙር እዚህ ሐዋርያት ሥራ ውስጥ እናገኘዋለን። እዩ፣ ቅዱስ ጳውሎስ ከይሁዲነት ወደ ክርስትና የመጣ አገልጋይ ሆኖ ሲያየው ንግግሩን፣ ትምህርቱን፣ ሕይወቱን፣ ቆራጥነቱን፣ ጭካኔውን፣ ትጋቱን ሲያየው ቤተ ክርስቲያን እንድትቀበለው ያደረገው ይላል አንድ ሊቅ ቅዱስ ጳውሎስን በርናባስ ነው ይላል። በርናባስ እስከ ሐዋርያት ሥራ ምዕራፍ 13 ድረስ በርናባስና ሳውል ሲል ታገኛላችሁ። ዋና አገልጋዩ፣ መሪው፣ ዋና ተናጋሪው በርናባስ ነበር። ቅዱስ ጳውሎስን ሲያየው ግን በጣም ተደነቀ፣ የእግዚአብሔርን ጸጋ ከበረ። ከዛ ምን እንደሚል ታውቃላችሁ? ከሐዋርያት ሥራ ምዕራፍ 13 በኋላ ተመልከቱ። ሳውልና በርናባስ በሚል ተቀየረ። ዋና አገልጋይና ተናጋሪ ያደረገው ጳውሎስን ሳውልን ሆነ። በርናባስ ፈቀቅ አለና ቦታውን ለጳውሎስ አስረከባ። አያችሁ ከፍታ!
ወገኖቼ ስንት ሸክም አለብን በዚህ ዘመን በመተጋገር አንዳችን አንዳችንን እየጣለ ምእመናንን ተከፋፍለን ለመውሰድ የየግል ለማድረግ መከራ ምንበላ ወገኖቼ የግድኛ እኮ መሰማት የለም። ምን የሚሰማ ነገር አለ? ምን የሚደመጥ ነገር አለ? ቦታውን ለቀቀለት። ሂድ አገልግል አለው። እንደሱ ነው። እዚህ ከፍታ ላይ ሲደርስ እኔ ማለት ይቆማል ያልኳችሁ እኮ ለዚህ ነው። ለሚገባው ሰው ቦታውን ይላል። የተሻለ ሰው ሲመጣ ፈቀቅ ይላል። አበቃ። እዚህ ልዕልና ላይ ሲደርሱ እንደሱ ነው የሚሆኑት። እነሱ ያቆሙና ሌሎች ይቀጥላሉ። አይታገሩ፣ እኔ አይባባሉ፣ አይፎካከሩ፣ አይለካኩ፣ ዝነኛ ለመሆን መከራ አይበሉ። የሚችሉትን ብቻ ያደርጋሉ። ስለ ምእመናን ድህነት ነፍስ ብቻ ይጨነቃል። ስለ ታላቋ ቤተ ክርስቲያን ይህን ዘመን ተሻግራ ስለ ማለፏ ብቻ ያስባሉ። በላጭ ለመሆን አይታገሉ። ከተቻለ ለመረሳት ያስባል። ያያችሁ ወደዚህ ከፍታ ሲደርሱ እንደዚህ ነው የሚሆኑት። መጣላት ሁሉ አይችሉም። እነዛን አባቶች ሰምታችሁ የለ በገዳማቸው አንደኛው መነኩሴ አንደኛው ምን ብሎ ይጠይቀዋል አሉ። አረ ለመሆኑ በዓለም ያለ ሰው ለምን ነው የሚጣላው? እንዴት ነው የሚጣላው ብሎ ጠየቀው አሉ። አንደኛው ምን ብሎ መለሳሉ? ይህን እስከ ዛሬ አታውቅም? እረ አላውቅም። በልን ያሳይሃለሁ። እንዴት ታሳየኛለህ? በደንብ ነው ማሳየህ። ዝቅ ሲል ጠያቂው ዳዊት ይዟል። ዳዊቱን ተቀበለውና ይሄ ዳዊት ያንተ ነው አይደል? አዎ። በልሄን ዳዊት ወስድብሃለሁ። እሺ። ነገ ማለዳ ለኪዳን ስንገናኝ ያንተን ዳዊት ይዤ እመጣለሁ። እሺ። ያኔ ዳዊቱን ታይና ይሄ ዳዊት እኮ የኔ ነው ትላለህ። እኔም ቆጣ ብዬ ያንተ አይደለም የኔ ነው እላለሁ በስጨት ብዬ። ከዚያ እኔ ከተበሳጨሁት በላይ አንተም ተበሳጭና የኔ ነው ትልና ታንቀኛለህ። ያን ጊዜ ዓለም እንዴት እንደሚጣላ በተግባር ሳያለሁ ይለዋል። ተቀጣጠሩላችሁ። ምን ሊያረው ሊጣሉ ዓለም እንዴት እንደሚጣላ ከውጪ እስከ ውስጥ ዓለም ይጣላው በዚህ ሌላ ምንም እኔ ይበልጥ ነው። ሌላ ምን አለው? በነጋታው ተገናኙ። ልክ እንደተባሉት ለጸብ ሪሄርስ ማድረግ ጀመሩ፣ መለማመድ ጀመሩ። ከዛ ምን ሆነ መሰላችሁ? ይሄ ዳዊት የኔ ነው አለ ባለቤቱ። ይሄኛው የጸቡ ድራማ እንደተጀመረ አውቋል። የኔ ነው አለ ቆጣ ብሎ። ያኛው ኧረ የኔ ነው ብሎ እንቃረብ። አሁን ያኛው ምንድነው ማድረግ ያለበት? የበለጠ እኔ ነኝ ብሎ ገፍትር። ከዛስ ጸቡ ሞቅ አይደለ? ያን ጊዜ ደግሞ እዛ አካባቢ ላይ ያለ እፍ እያለ ጸቡን ምን ማራገብ አይደለ? ያኛው ንቅ ሲያደርገው ለካ አንተ ነው ውሰደው ብሎ ሰጠዋል። ተቀጣጥረው መጣላት አይችሉም። ምክንያቱም እዚያ ከፍታ ላይ ደርሰዋል። እዚያ ልዕልና ላይ ደርሰዋል ወገኖች። ታዲያ ከዚህ ልዕልና አልወርድም እኮ ነው ለአንተ ለሙሴም ለኤልያስም እየሰራው ልኑር እንጂ እኔ ምን ቤት ነኝ? ባይመቸኝም ባይደላኝም ቤት ባይኖረኝም ደጅ ባድርም ድንጋይ ብንተራስም ድንኳን ባይኖረኝ ከዚህ ግን አታውርደኝ ያለ ይመስላል ወገኖቼ። ከዚያ ከወረደ በኋላ የገጠመውን ነገርኳችሁ አይደል? 3 ዳስ ልስራልህ ብሎ የተጋደለው 3 ጊዜ ነው የካደው። ሲወርዱ እንደዚህ ነው ወገኖቼ። አታውርደን እንበለው በዚህ ዘመን። እንዴት አይነት አታውርደን ታስታውሳላችሁ? በዚያ በደብረ ታቦር አብሬ ካንተ ጋር ካልኖርኩ ተብሎ ተለምኗል። ጌታችን ከእሱ ጋር እንዲኖሩ ለምነውታል ሐዋርያት።
ሦስቱ ደቀ መዛሙርት አብሬ ልኖር በዚህ መሆን ለእኔ መልካም ነው ብሎ ጮሆ ነበር። ታስታውሳላችሁ። በጌቴ ሴማኒ ግን እባካችሁ አብራችሁኝ ከኔ ጋር ትጉ ብሎ የለመናቸው ጌታችን ነበረ። አዎ ከዚህ ልዕልና ከወረድን እንደ ጥንቱ መለመንና ቆምና እግዚአብሔር እኛን የሚፈልገንና የሚለምነን ይሆናል። እባካችሁ አታውርደኝ ማለት የሚገባው ለዚህ ነው። በጌቴ ሴማኒ ታስታውሳላችሁ ከኔ ጋር ጥቂት ጊዜ ልትተጉ አልቻላችሁም አትፈልጉም ብሏቸው ነበር። ጌታችንም ሲያዝ ብትንትን ብለው ትተውት ነበር። ወገኖቼ እዚያ በደብረ ታቦር አብሬ ልኖር፣ እታች በጌቴ ሴማኒ ግን አላውቅህም ብሎ መካል። በቀያፋ ግቢ የምትዩን አላውቀውም የሚል ይመስላል። አሁን እዚህ ልኑር ያለ ሰው ወዳጆቼ ከዚህ ቤት ከወጣችሁ ከዚህ ልዕልና ሕይወት ከተለያችሁ ይሄ ፈተና ነው የሚገጥመን። ለዚህ ነው አታውርደን የምንለው። ቀያፋ ቤት ያለው ፈተና፣ እዚያ ግቢ ውስጥ ያለው መጠራጠር፣ እዚያ ውርጅብኝ ውስጥ ያለው ፍርሃት አምላካችንን አላውቀው እንዳያስብለን ጌታ ሆይ አታውርደን። በዚያ በጌቴ ሴማኒ ብቻህን እንዳልተወ እንደማላውቅህ እንዳልቆጥር ዘምሬ እንደማያውቅ ሰው እንዳልዘፈን አታውርደኝ። አመስግኜ እዚያ እንደ ቀያፋ ግቢ መራራ የሆነ መከራ ሲገጥመኝ እንዳላማረር ከዚህ የምስጋና ከፍታ አታውርደኝ ማለቱ እሱ አታውርደኝ። እዚያ ተራራው ላይ ደብረ ታቦር ታስታውሳላችሁ ሐዋርያት ነበር የወደቁት። በዚያ በጌቴ ሴማኒ ግን የወደቁት ሐዋርያት አልነበረ። ሐዋርያት ተኝተው ክርስቶስ ግን ደጋግሞ ሲወድቅ ነበር። ወገኖቼ በዚያ የወደቃችሁለትን አምላክ ታች ደግሞ እንዳትጥሉት። ለዚህ ነው አታውርደኝ ማለት የሚያስፈልገው። ወገኖቼ እዚህ ጠብር ግፍ እያላችሁ ትሰግዱለታላችሁ። እዚህ ጉልበታችሁን እያማታችሁ ትንበረከኩለታላችሁ። እዚህ በጭምትነት ተመልኩታላችሁ። ታች ወርዳችሁ ግን እንዳትጥሉት፣ እዚያ እንዲወድቅ እንዳትፈቅዱለት፣ እዚያ ያከበራችሁትን አምላክ እዚያ እንዳታዋርዱት፣ እዚህ የወደቃችሁለትን አምላክ እዚያ እንዳትጥሉት። አታውርደኝ ማለት እኮ የሚያስፈልገው ለዚህ እዚህ ከፍ ያደረጋችሁትን አምላክ እዚያ በአንዳንድ ደካሞች ውስጥ እንደማያውቀው እንዳትሆኑ። ይታይች አንተ እሱ ጋር ነበር እኔ እንዳትሆኑ፣ እንደማያውቁት እንዳትሆኑ፣ እንዳልቀመሳችሁት፣ እንዳልዘመራችሁለት፣ እንዳላመሰገናችሁት፣ ጣዕሙን እንዳልቀመሳችሁ፣ ሕይወቱን እንዳላያችሁ ለዚህ ነው አታውርደኝ የሚባለው። እዚያ እኮ ነቅተው ይነጋገራሉ። በጌቴ ሴማኒ ግን ሲንቀሳቀሱ ራሱ መስማት እንኳን አልፈለጉም። የተወደዳችሁ ክርስቲያኖች እዚህ የነቃችሁ እዚያ ሄዳችሁ እንዳትተኙ፣ እዚያ ክፋት ውስጥ እንዳትተኙ። አታውርደኝ ማለት እኮ ለዚህ ነው። ካንተ ጋር እያመሰገንኩ ልኖር፣ ማህሌትህ ላይ ልኖር፣ ቅዳሴህ ላይ ልኖር፣ ጉባኤ ላይ ልኖር፣ ዕጣንህን እያሸተትኩ ልኖር። እንዲህ ካለው ተመስጦ፣ እንዲህ ካለው ኪዳን፣ እንዲህ ካለው ቅዳሴ፣ እንዲህ ካለው በዓል አታውርደኝ። እዚሁ ልሙት፣ አታውርደኝ። በመልካሙ ጊዜ እንደ ደብረ ታቦር ባለው ገጽህ ልብስህ አንጸባራቂ ነጭ በምትሆንበት ጊዜ አጅቤህ ከብቤህ፣ በዚያ በቀራንዮ ግን የደም ጎርፍ ስትጎርፍ ላብ ሲያልብ በጌቴ ሴማኒ እንዳልክድህ እባክህ አታውርደኝ። ሲመቸኝ አምልኬህ ሳይመቸኝ ጠንቋይ ቤት ሄጄ እንዳልክድህ